ምንም ልምድ እንኳን ባይኖረን በቀላሉ የዩቲዩብ ቻናል መክፈት እንደምንችል ስንቶቻችን እናውቃለን? ታዲያ የሁላችንም ጥያቄ የሚሆነው እንዴት እንከፍታለን፣ የዩቲዩብ ቻናል እንዴት መክፈት እንችላለን የሚለው ነው። በዚህ ቪዲዮ ሙሉውን የዩቲዩብ አከፋፈት ስቴፕ ባይ ስቴፕ አሳያችኋለሁ። በተለይ የመጨረሻው በጣም ወሳኝ ነው። የሚያስፈልገን ብቻ ስልክን በመጠቀም የዩቲዩብ ቻናል መክፈት እንችላለን። የሚያስፈልገን ስልክ ነው። ከዛ ኢንተርኔት ወይም ዋይፋይ ያስፈልገናል፣ ወይ ዳታ፣ የስልክ ዳታ ያስፈልገናል። ኢሜል ያስፈልገን። ኢሜል ከፍተን ዩቲዩብ ቻናል እንዴት ክሬት እንደምናደርግ ከመጀመሪያ እስከ መጨረሻው አሳያችኋለሁ። አብራችሁን ተከታተሉ። እንዴት የዩቲዩብ ቻናል በቀላሉ ክሬት እንደምናደርግ ሙሉውን አሳያችኋለሁ ከመጀመሪያ እስከ መጨረሻ። የዩቲዩብ ቻናል ክሬት ለማድረግ የሚያስፈልገን እንግዲህ ስልክ ነው። አንደኛ፣ ሌላ የሚያስፈልገን ነገር የለም። አንደኛ ስልክ ነው። ሁለተኛ ደግሞ ኢሜል አካውንት ያስፈልገናል። ከዛ ኢንተርኔት ነው የሚያስፈልገን፣ ዋይፋይ ወይም የስልክ ዳታ ሊሆን ይችላል። እነዚህን ሶስቱን በመጠቀም ብቻ የዩቲዩብ ቻናል ክሬት ማድረግ እንችላለን በቀላሉ። በብዙ መንገዶች አሉ ክሬት ለማድረግ፣ ግን እኛ ቀላል መንገድ ተጠቅመን እንዴት እንከፍታለን የሚለውን አጠር አድርጌ ያሳያችኋለሁ። ስለዚህ በመጀመሪያ ምን እናደርጋለን? ዩቲዩብ አፕሊኬሽን ውስጥ መግባት እንችላለን። እዚህ ጋር የሚያመጣልኝ መጀመሪያ የተከፈተ ኢንተርፌስ ነው። ስለዚህ እንደዚህ አፕሊኬሽን ውስጥ በምንገባ ጊዜ ምን እናገኛለን? ሌላ እንትን ካለ ሌላ መጀመሪያ የተከፈተ ካለ እንደዚህ ያመጣልናል። እኛ ግን የመጀመሪያውን ስለማንፈልግ አዲስ መክፈት ስለምንፈልግ እዚህ ጋር ስዊች አካውንት የሚል ጽሁፍ እናገኛለን። ይህንን ስዊች አካውንት የሚለውን ጽሁፍ ስንነካ ብዙ የተከፈቱ አካውንቶች በፊት የተከፈቱ አሉ። እነዚህ ምናምን እነዚህን እንተውና የመደመር ምልክት እንፈልጋለን። የመደመር ምልክት እዚህ ጋር ከላይ በኩል አግኝቻለሁ። እዚህ ጋር አካውንት የሚል የመደመር ምልክት አግኝቻለሁ። ስለዚህ አዲስ መክፈት ስለምፈልግ የመደመር ምልክቱን ነካና ገባ። ራሱ ይፈልግና እንደዚህ አይነት ያመጣል። ኢሜል መጀመሪያ ካለን ኢሜል የከፈትነው ካለን እዚህ ጋር አስገቡ የሚል መጀመሪያ አማራጭ ያመጣልናል። አዲስ ምንም የሌለን ከሆነ ደግሞ ክሬት አካውንት የሚል ከታች ያስቀምጥልናል። ክሬት አካውንት የሚለውን አዲስ እየከፈትን ስለማሳያቸው አዲሱን ክሬት አካውንት የሚለውን እንነካለን። ከዛ ክሬት አካውንት የሚለውን ስንነካ ፎር ማይ ፐርሰናል ዩዝ እና ፎር ማይ ቢዝነስ የሚል ይመጣል። እኛ የምንመርጠው ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን፣ እንገባለን። ከዛ በመቀጠል እዚህ ጋር ፈርስት ኔም እንደ ላስት ኔም ኦፕሽናል ምናምን የሚል ጽሁፍ ያመጣልናል። እዚህ ጋር የምንፈልገውን ስሞች እናስገባለን። የራሳችን ስም ሊሆን ይችላል፣ ወይም ኢሜሉን ማስር የፈለግንበት ስም አስገብተን እንከፍታለን ማለት። እኔ እዚህ ጋር ምን ማለት ነው የፈለኩት ስም ሚፍ የሚል አካውንት መክፈት ፈልጌያለሁ። መጀመሪያ እዚህ ደግሞ ኦፕሽናል ላይ ሚፍ ቴክ ማለት ፈልጌያለሁ። ሚፍ ቴክ ብዬ መክፈት እችላለሁ። ከዛ ሚፍ ቴክ፣ ከዛ በመቀጠል ኔክስት የሚለውን እንነካለን ማለት ነው። እዚህ ጋር ኔክስት የሚለውን ስንነካ ወደ ቀጣይ ስቴፕ ይወስደናል። ራሱ እስኪመጣ እንጠብቀዋለን። አሁን እዚህ ጋር ጉግል አካውንት እየከፈትን ነው። እንደዚህ ያመጣልናል። እዚህ ጋር ደግሞ በርዝዴይ ሙሉ ይለናል። ስለዚህ እዚህ ጋር መንዝ አለ፣ ወር ነው። ከዛ ዴይ አለ፣ ቀን ነው። ይር አለ፣ ዓመተ ምህረት ነው። ይሄንን እንሞላለን ማለት ነው። መንዝ ላይ እዚህ ጋር እኔ ጃንዋሪን አስገባለሁ። ብዙ ጊዜ ማስገባው ጃንዋሪ ነው። ከዛ ዴይ ላይ ደግሞ ቀን መጀመሪያው ነው ማስገባው። እኔ ብዙ ጊዜ ዴይ ዋን ምናምን ነው ማስገባው፣ እንዳረሳ ምናምን ነው አብዛኛው ጊዜ። ከዛ ደግሞ ይር ደግሞ እዚህ ጋር ዓመት የተወለድንበት ዓመት ነው። ስለዚህ የምንፈልገውን 1995 አካባቢ እንሞላለን። ከፈለግን የፈለግነው ከ18 ዓመት በላይ የትኛውን መሙላት እንችላለን። ከ18 ዓመት በታች አይቀበልም። እዚህ ጋር ጀንደር ደግሞ ጾታ ነው። ጀንደር እዚህ ጋር ሴት ከሆንሽ ሴት ብለን እንሞላለን። የወንድ ከሆን ወንድ የሚለውን እኔ ወንድ እንግዲህ ወንድ የሚለውን እንሞላለን፣ ሜል የሚለው። ከዛ ወደ ቀጣይ ክፍል እንሄዳለን። ወደ ቀጣይ ስንሄድ ራሱ ይሰጠናል ስም የተለያየ አይነት በሰጠነው መጀመሪያ በሰጠነው አይነት ራሱ ከፈለግን የመጀመሪያው ሁለት በራሱ አስሮ ይሰጠናል። ከዛ ደግሞ በራሳችንም ደግሞ አይ እኔ እንደዚህ አይነት ራሱ የሰጠኝን አልፈልግም የምንል ከሆነ በራሳችን እንድናስር አማራጭ በሶስተኛ ደረጃ ይሰጠናል። እሱ የሰጠንን ደግሞ የወደድን ከሆነ ከአንድ ወይም ከሁለት ያለውን እንመርጣለን፣ በራሱ የሚሰጠንን ኢሜል ማለት ነው። እኔ ደግሞ አሁን ሁለተኛ የሰጠኝም ወድጄዋለሁ፣ ሚፍቴክ 365 የሚለውን ስለወደድኩት ምን አደርጋለሁ? ኦኬ የሚለውን እነካለሁ። እዚህ ጋር አሁን የምፈልገውን ፓስዋርድ ማስገባት እችላለሁ።
እዚህ ጋር እንግዲህ ፓስዋርድ ስለጠየቀን እኔ የምፈልገውን ፓስዋርድ ያው ሰው ማሳየት የለባችሁም። ፓስዋርድ እንግዲህ ያስገብቻለሁ የሚፈልጋል ከተቀበለኝ ያሳልፈኛል። ያስገባው ፓስዋርድ ትክክል ከሆነ አንዳንዴ 8 ዲጂት መሆን አለበት። እዚህ ጋር ከላይ ኢንስትራክሽኖች አሉ። ክሬት ስትሮንግ ፓስዋርድ ዊዝ ሚክስ ሌተርስ ነምበርስ እንደ ሲምቦል ይላል። ማቀላቀል አለብን። ፓስዋርዳችንን ስንሞላ ሌተር ፊደል መኖር አለበት፣ ቁጥር መኖር አለበት፣ እንዲሁም የሆነ ሲምቦል ነገር መኖር አለበት። እነዚህን አቀላቅለን ነው እኔ እንግዲህ መስፈርቱን ያሟላ ከሆነ ወደ ቀጣይ ያሳልፈኛል። ስለዚህ ያስገባው ፓስዋርድ ትክክል ነው፣ መስፈርቱን የሚሟላ ነው። ከዛ በመቀጠል ይሰጠናል። እዚህ ጋር እንደገና ሚፍቴክ ብሎ ያሳየናል። ትክክል ከሆነ ወደ ቀጣይ ኔክስት የሚለውን እንነካለን ከታች። ከዛ እንደዚህ አይነት የመጨረሻ እንትን ያመጣ ወደ ላይ ስክሮል እናደርገውና አያግሪ የሚል ይመጣል። መጨረሻ ላይ አያግሪ የሚለውን የተስማማ ከሆነ ይህንን ማንበብ አይጠበቅብንም። ከፈለግን ማወቅ ከፈለግን ማንበብ እንችላለን። አካውንታችን ጉግል አካውንት አሰረን ማለት ነው። ስለዚህ እዚህ ጋር መተን እዚህ ጋር ይመልሰናል ራሱ። እዚህ ጋር መተን ያሰርነውን አካውንት እንፈልጋለን። ስለዚህ በዛኛው በቀደም ጉግል አካውንት ሚፍቴክ ብለን አስረናል። እዚህ ጋር ሚፍቴክ የሚለውን ነው የምፈልገው። መጨረሻ አግኝቼዋለሁ። ሚፍቴክ የሚለውን እመርጣለሁ። አሁን የሚቀረን እንትን ማሰር ስለሆነ አካውንት ዩቲዩብ አካውንት ወይም ቻናል መክፈት ስለሆነ እንደዚህ ነክተን እንገባለን። እስካሁን ባለ ጉግል አካውንት አስረናል። አሁን ወይም ጉግል አካውንት ከፍተናል። የሚቀረን ቻናል ዩቲዩብ ቻናል መክፈት ነው። ዩቲዩብ ቻናል ደግሞ እንዴት እንደምንከፍት በቀላሉ አሳያችኋለሁ። አሁን እንትን ያልነው እዚህ ጋር ያሰር ነው። እዚህ ጋር መጥቶልናል። መርጠን ስለሆነ ሚፍቴክ የሚለው ጉግል አካውንት በራሱ ይመጣልናል። ቻናል ለማሰር ደግሞ እዚህ ታች ላይ ከሱ ታች ክሬት ቻናል የሚል ጽሁፍ እናገኛለን። ክሬት ቻናል የሚለውን ነክተን ስንገባ እንደዚህ አይነት ጽሁፎችን ያመጣልናል። በመጀመሪያ ፕሮፋይል ወይም ፒክቸር እንድናስገባ ያመጣልናል። በመቀጠል ደግሞ ስም መቀየር ከፈለግን ራሱ ይሰጠናል። የዛ እንትኑን ስም ግን መቀየር ከፈለግን እንድንቀይር እዚህ ጋር የኤዲት ምልክት ወይም የስክሪፕት ምልክት አድርጎ ይሰጠናል። ከተስማማን ወይም በዚሁ እንዲቀጥል ከፈለግን ደግሞ እዚሁ መተን ክሬት ቻናል ብለን መስማማት ብቻ ነው። ሌላ ነገር ምንም አይጠበቅብንም። እዚህ ጋር ግን ምን እናደርጋለን? ፕሮፋይል ላይ የፈለግነውን የራሳችን ፎቶ ማስገባት እንችላለን። እንደ ሎጎ ነገር የትኛውን ነገር አስገብተን መስማማት እንችላለን። ስለዚህ ዋናው ነገር እዚህ ጋር የሰጠንን ስም ተስማምተንበታል ወይም ይሄ አሁን እኔ የግድ እንትን መሆን ስላለበት ሰዎች ሰርች ሲያደርጉ ይሄ ዋነኛ ሰዎች ሰርች ሲያደርጉ እኔ የሚያገኙበት ሃንድል ኔም ነው። ሃንድል ኔም ደግሞ ከፈለግን እኔ ምን አደርጋለሁ? ሚፍቴክ ኦፊሻል እለዋለሁ። ከተቀበለኝ ኦፊሻል። ስለዚህ እንደዚህ አድርገን ኤዲት ማድረግ እንችላለን። ይሄንን ስለ ሰዎች ብንልክ እቺ ሃሽታጓን ጨምረን ለሰዎች እኔ ብልክ እኔ ሰርች አድርገው በቀላሉ የሚያገኙበት በዚህ ነው ዋናው ስማችን ማለት ነው። ስለዚህ በዚህ መልኩ ነው ቻናል ክሬት የሚደረገው። ሴቭ እንለዋለን። ከላይ በኩል ሴቭ የሚል ጽሑፍ አለ። ሴቭ እንለዋለን። ከዛ እዚህ ጋር ሲያመጣን ፕሮፋይል ማስገባት እንችላለን። እዚህ ግን እኔ አሁን ለጊዜው እንትን ስላላልኩኝ ክሬት ቻናል የሚለውን ብቻ እነካለሁ። በፈለኩ ጊዜ ግን ገብቼ ፕሮፋይል መጨመር እችላለሁ። ክሬት ቻናል እንላለን። ስለዚህ ቻናላችን ክሬት ሆነ ማለት ነው። ቀላል ነው፣ በጣም ቀላል ነው።